ዘውዴ እዚህ ምን ትሰራለህ? እኔ ነኝ ያጠፋሁት። እሱማ አንተ አይደለም እኔ ነኝ ጠጣ ጠጣ ብዬ ጎትኩቼ። ኮዶ የምን ማስታገሻ ነው? እሺ ይቆያሉ ብለዋል። በእኔ ጥፋት ግን አይደለም። እኔ አዝዣለሁ። መድኃኒት እኮ አልቋል። አንድ ብልቃጥ ነው የሚቀረኝ። ዛይ ይቅርታ ግን ደብዳቤዎቹ ጠፍተዋል። ፈተዋቸው ማለት እኔ እንጃ አላውቅም። ምን አይነት መላኩ የት ነው ያለው? ሽጉጡን ከተቀበለ በኋላ ከማሩ ሽጉጡን ከተቀበለ በኋላ ካስፈራራው በኋላ የት ነው ያለው? ምን ደረጃ ላይ ነው የደረሰው? የተፈጠረ ያለው ነገር ምንድነው? ዶክተሯስ ምን አይነት መድኃኒት ነው እየወሰደች ያለችው? ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም። በባለፈው የልጄን ቪዲዮ የተወሰነ ፓርት አሳይቻችሁ ነበር ማለት ነው። በጣም ደስ የሚል ድራማ ነው። ውድ ቤተሰቦች እንግዲህ በባለፈው የመላኩ አባት እንግዲህ በባለፈው ሰክሮ ነበረ። መላኩን እስካሁን እያፈላለገ ነበር። በሰከረበትም አጋጣሚ ለዘውዴ ስለ ደብዳቤዎቹ አንዳንድ ነገሮችን ነግሮ ነበረ ማለት ነው። ዘውዴም ያን ክፍተት ተጠቅሞ ደብዳቤዎቹን ከዶክተሯ ቢሮ ሂዶ ሰርቋት የገዛኸኝንም አግቶት ፊቱ እያየ የልጁ መገኛ አድራሻ የሆኑት ዋናው ደብዳቤዎቹ ነበሩ። እሱንም ፊቱ እያየ አቃጥሎታል ማለት ነው። እንግዲህ ገዛኸኝ ማሩ ነበር የነበረው ተስፋ። ማሩንም አግኝቶት ልጅ ጌት ነው ብሎ ሲጠይቀው ሽጉጥ ከገዛ በኋላና ሽጉጡን ከተቀበለ በኋላ እንዳላየውና እንዳላገኘው ተናግሯል ማለት ነው። አሁን የት ነው ያለው? መላኩ የት ነው ያለው? ሽጉጡን ከወሰደ በኋላ ወዴት ቦታ ሄዶ ነው የሚለው ነገር ሁላችንም ጥያቄ የሚፈጥር ነገር ነው ማለት ነው። በሌላ በኩል ደግሞ ሌላው ትኩሳት ያገተበት ምክንያት አይታችኋል። ዘውዴ ገዛኸኝን ያገተበትን ምክንያት በድሮ ስሙ ጥይት በሚባል ስሙ የዘውዴን አባት እናት እህት ገሎበታል ማለት ነው። ከዚህ በኋላ ዘውዴ መላኩን የሚፋታው ይመስላችኋል? ከዚህ በኋላ የሚፋታው ይመስላችኋል? ምክንያቱም አሁን ላይ አጠገቤ እንዳደርስ ብሎታል። አግቶትም ነበር አቅሙ ስላልፈቀደ ያው ዘውዴ ምንም ማድረግ ስላልቻለ መላኩ በራሱ ጊዜ ነፃነቱን አግኝቷል ማለት ነው። አሁን ላይ ደግሞ ወዴት እየሄደ እንደሆነ በቃ ከልጁ ከመላኩ የማይጠብቀውን ብዙ ነገሮችን እየሰማ ነው። ሽጉጥ እንግዲህ ለምን እንደፈለገው አይታወቅም ማለት ነው። ሌላው ትኩሳት ደግሞ አቶ አሸናፊ ዶክተሯን እያስጨነቃትና እያስፈራራት ይገኛል ማለት ነው። እሱም በመድኃኒቱ ምክንያት እሷም ደግሞ በሚስቱ ላይ እየማገጠ እንደነበር እናገራለሁ ስትለው የሰጠው ምላሽ እንኳንም ትገላገኛለሽ ተናገሪ ነበር ያላት ማለት ነው። ሁለት ምርጫ ሰጥቼሻለሁ። አንድ ደብዳቤዎቹንና የሆስፒታሉን ወረቀቶች አምጥተሽ እፈርማለሁ የአመት ሰነዶች፣ ሁለት ደግሞ ብትናገሪም ችግር የለውም የሚል ነው። ያው ሌላው ነገር ደግሞ ከመላኩ እያንዳንዷን ነገር ከመላኩ አባት እያንዳንዷን ነገር የሚካሄደውን ነገር እንድትነግሪኝ እፈልጋለሁ ብሎ አስፈራርቷታል ማለት ነው። እሷም ሳትወድ በግዷ ተስማምታለች። መላኩ የት ነው ያለው? በቃ